ዛሬም በአሪፍ ድራማ ተመልሰናል። ሰብስክራይብ ያደረጋችሁ የንን ቆንጆ ፊልም ተጋብዙልን። ፊልሙ ሲጀምር ሃን የሚባል ሰው ኢንተርቪው ለሚያደርገው ሰው ታውቃለህ፣ እኛ ወንዶች 30 ሲሞላን የምንቀየር ይመስልናል። ሆኖም ግን እኔም ሆንኩኝ ጓደኞቼ አሁንም እንደድሮው ነን። የሚገርመው ደግሞ እነሱ ህልማቸውን እንኳን ማሳካት አልቻሉም። አንዱ ታዋቂ አርቲስት መሆን ሲፈልግ፣ ሌላኛው ሀከር፣ የመጨረሻው ደግሞ ዓለም ላይ ሰላምን የሚያሰፍን ሰው ነበረ መሆን የሚፈልጉት። እኔ ደግሞ የሚፈልገው ስራ ውስጥ ለመሆን እንደተመኘው ተሳክቶልኛል። በሌላ በኩል ለምሲያው የምትባል ሃን የሚያሳትመውን መጽሔት ስታነብ እናያታለን። ጓደኛዋም በቃ አንቺ እሱን ነገር ማንበብሽን አታቁሚማ፣ ከሌሎች እኮ ለየት ያለ ስለሆነ ነው፣ ጥንቅቅ ብሎ የተሰራ ነው። ሃን ደግሞ ቢሮ ሲሄድ መጽሔቱ ላይ አንዲት የቃል ስህተት እንዳለች ነገረውና በቶሎ ሁሉንም እትሞች ሰብስባችሁ አስተካክሉት፣ ጥራት ለእኛ ትልቅ ዋጋ እንዳለው እንዳትረሱ ብሎ ያዛቸዋል። ሲያው ሌላ መጽሔት ለመግዛት ስትሄድም ሻጯ እድሜሽ እኮ ገፍቷል፣ መቼ ነው የምታገቢው? የማላገባው እኮ ባል ስላጣሁኝ አይደለም ስለማልፈልግ ነው ብላ ትወጣለች። በጣም እንዴት አምናት ማን ሆነችን የሚያገባት ስትል የሰማው ሃንም እኔ አገባታለሁ፣ በዛ ላይ የራሷ ውሳኔ ነው፣ ጣልቃ እንድትገቢ አልጠየቀችሽም። ሲያው ቤት ገብታ መጽሔቱን ስታነበውም ስህተቱን ታየዋለች። ሃንም አንዱ ኮፒ እንደተሸጠ ሲደርስበትም ማን ጋር እንዳላጣሩ ለጥፋታችን ይቅር እንዲሉን ደግሞ ስጦታ እንሰጣቸዋለን ይላቸውና የሚሄድበት ፓርቲ ስለነበረውም ልብስ እንዲያማርጠው ጓደኛውን ቺንን ቢጠራውም እሱ የሚለውን ተቃራኒ ስላደረገ ተናዶ ጥሎት ይወጣል። ሲያውም ተመሳሳይ ፓርቲ ላይ ስትጠራች ተዘገጃጃለች። የቺንን ፎቶ እያየችም እንደምትወደው ልትናገር ተወስናለች። ጓደኛዋ ወደ ፓርቲው መሄድ እንደፈለገ ስታውቅም መግቢያውን ስጣትና አንቺ ይህንን ተጠቀሚው፣ እኔ ጓደኛ ስላለኝ ባሊዘም እገባለሁ ብላ ትወጣለች። እንዳለችም ቺን በር ላይ ሲያስቆማት አይን ያስገባታል። ስትዟዟርም የምታውቀው ልጅ ታገኘና በጣም ውብ ሆነሻል፣ አርቲስት ነው የምትመስሊው። አመሰግናለሁ፣ እናንተ ጠብቆች እኮ ንግግራችሁ አይቻልም። ጓደኛዋም ከቺን ጋር ስትዝናና ትቆያለች። ትንሽ ቆይቶም ቺንን ከሌላ ጋር ያየችው ሲያው አዝና ለመሮጥ ስትሞክር ከሃን ጋር ትጋጫለች። ወዲያውም ረዳቱ ንግግር እንዲያደርግ ይጠራዋል። እሷን ፍቅሯን የምትገልጽበት እቅድ ሰከሸፈ ብቻዋን ስትቆዝም ትቆያለች። ሃን ቤት ከገባ ጀምሮም ስለሷ ሲያስብ ይቆይና በጠዋት እሷን ይመስላል ብሎ ያሰበውን ስዕል ስለው ሰራተኞቹን ይሰበስባቸውና ከእናንተ ውስጥ እቺ ልጅ አያት ሰው አለ እንዴ? ኤሊያን ነው እንዴ የምትፈልገው? ምንድነው የምታወራው? እንዴት ውብ እንደሆነች አታይም እንዴ? ሲል ሁሉም ይስቁበታል። ሲያው በጠዋት ለጓደኛዋ ምግብ እያቀረበች ፓርቲው ላይ ስለተፈጠረው ነገር ታዋራታለች። መጽሔቱ ላይ ስተት ላገኘው ሰውም ጥሪ እንደቀረበ ስትሰማ ወደ ሃን ቢሮ ትሄዳለች። እሱም እንዳያት በጣም ደስ ይለውና በቃ የተሳሳተውን ስጪኝ። አይ አልፈልግም፣ ለቼን ነው የምሰጠው ብላው ትወጣለች። ቼን ደውሎም ለራት ሲቀጥራት ደስ ብሏት ትስማማለች። እንደወጡ ግን መጥሪያዋን ሰጥታ የጋበዘቻት ልጅ ጋራ እንደነበረ ትደርስበታለች። በጣም ነው የወደድኳት፣ ያው ያንቺ ጓደኛ እንደሆነ ስለነገረችኝ እንድታገናኘኝ ብዬ ነበረ ይላትና ሃንም ከውጭ ቆሞ ይከታተላቸዋል። ሃን ሊያዋራት ይጠጋል። ይወድቅባት ከነበረው በር አድኗትም ቺንን ተወጂዋለሽ እንዴ? አይ እንደዚህ አይነት ነገር የለንም ብላ ስላዳናት በምስጋና መልክ ስካርቫን ሰጠዋለች። ቤት እንደገባችም ቺን የሚወዳትን ጓደኛዋን ታናግራትና ስልኳን ትልክለታለች። በነጋታው መጽሔቱን ለመመለስ ሃን ጋር ሄዳ ቺንን እወደው እንደነበረ እንዳትነግረው እሺ፣ ጓደኝነታችንን ማበላሸት አልፈልግም እያለችው ቺን ይደርስና የልጅቷን ቁጥር ስለላከችለት ያመሰግናታል። ማታ ላይ ሌላኛው ጓደኛቸው ስለሚስቱ እያሰበ ስተከዝ ሶስቱም ተሰብስበው ልደቱ ሊያከብሩለት ሄዳሉ። በቀጣዩ ቀን ሃን ሲያው ጋር ሄድና የልብስ ሞዴል እንድትሆንለት ያሳምናታል። ፎቶዎቹን ከተነሳች በኋላም በጣም ጥሩ ስራን የሰራሽው፣ ለምን እራት ወተን አንበላም? ማለት እዚህ ሁሉ ጊዜ እንደዚህ ነው የምናደርገው ነው እንዴ? በቃ ልብሴን ቀይሬ ልምጣ። አይ እሱማ ከዚህ በኋላ ያንቺ ነው፣ ህጋችን እንደዛ ነው። የምር በጣም ደግ ሰው ነህ፣ አመሰግናለሁ ብለው ወደ ራታቸው ይሄዳሉ። ካፌ ያለው ጓደኛቸውም ቀለበቱን ጥሎ ሲደናበር ሚስቱ ትደርስበታለች። ምንም ጊዜ ሳታጠፋም ጠበቃ ጓደኛቸው ጋር ሄዳ ለፍቺ ስታማክረው ተደብቆ ልትፈታው እንደሆነ መልእክት ይልክለታል። ማታ ላይ ሚስቱን ስላናደዳት ሁሉም ተሰብስበው ይደበድቡታል። ቺንም ሲያውንና ጓደኛዋን እራት ጋብዛቸውና ጓደኛዋ ቆይ የምትውጂ ሰው ነበረሽ አይደለ? ማን ነው? አሁን እሱ የተረሳ ነገር ሆኗል ባክሽ ትላታለች። በነጋታውም የራሷ ፎቶ ያለበትን መጽሔት ትገዛና ስትመለስ ሃንን ታገኘዋለች። እና እንዴት ነው ወደድሽው? ስላንቺ ጽፌበታለሁ። አዎ ደስ ይላል፣ ጥሩ አድርገህ ነው የገለጽከኝ ትለውና በትልቁ ያሳተመውን ፎቶዋን ሰጣትም ደስ ብሏት ወደ ቤቷ ትወስደዋለች። ብዙ መጽሔቶችን መሰብሰቧን እያያም እነሱ መሰብሰብ ደስ ስለሚለኝ ነው፣ ለራት ብትቆይ ምን ይመስልሃል እያለችው በሩ ሲንኳኳ ትደብቀዋለች። ማን የመጣው? ላገኘው እችላለሁ እኮ። አይ ጓደኛዬ ናት፣ በተሳሳተ መንገድ እንድትረዳን ስለማልፈልግ ነው ብትልም ጫማውን ያየችው ጓደኛዋ በቃ እኔ ረብሻችሁ ሄዳለሁ፣ ሌላ ጊዜ ግን ያንንም ጫማ መደበቅሽ እንዳትረሽሺ ብላ ትወጣለች። በሌላ ቀንም ሃን የምትሰሪው ነገር ከሌለሽ አዲስ መኪና ስለገዛው ለምን ዘና ለማለት አንወጣም? ደስ ይለኛል፣ እንዲያውም ልሄድበት የምፈልገው ሬስቶራንት ነበረኝ ትለውና በቀጠሯቸው መሰረት ይወጣሉ። ሬስቶራንት ነው የምወስደው አላልሽም እንዴ? ይሄ ምንድን ነው? ምግባቸው በጣም ስለሚጣፍጥ እኮ ነው ትለውና እንደጨረሱ ወደ እርሻ ውስጥ ተወስደው የሆነች ሴት ሚስቱ እንዲጣብቃት ነግራው ትሄዳለች። እሷም ለምንድነው ምንም ያላብራራህላት? የታለች ሚስት? ለትንንሽ ነገሮች መጨነቅ የለብሽም እኮ ይላትና መዝናናታቸውን ይቀጥላሉ። ማታ ላይ ምርችት እያየች ስትደሰት እሱም ደስ ብሎት ይመለከታታል።
በነጋታውም ሳይክሏን ይዛ ስትዝናና በመኪናው መንገዷን ይዘጋባታል። ምን እየሰራህ ነው? አዲሱ አቋቋሚን እያሳየውሽ ነው ይላትና የጂን እህትም አርቲስት መሆን ፈልጋለሁ ብላ ትምህርቷን አቋርጣ በመምጣቷ ተናዶ ይነግራታል። በቀጣይ ቀንም ጠበቃውን ታገኘውና ደንበኛ እያናገረ ስታየው ስራ ስላልመሰላትም ፍቅረኛዬን ላናግረው ብላ ይዛው ትሄዳለች። ስራ ላይ ነበርኩ እኮ ደንበኛ ናት ይላት ምንም ሳይመስላት ስጦታዋን ሰጥታው አብራ ፎቶ ትነሳለች። ሲያው ከጓደኛዋ ጋር ከሃን ጋር ሳሳለፈችው ስታወራ ትቆይና ብቻዋንም ሆና ስለሱ እያሰበች ሰጠውን ኢንተርቪው ታየዋለች። የጂን ፍቅረኛም እናቱ በህይወታቸው ውስጥ እየገባች መስሎ ስትሰማ ትጣለዋለች። ማታ ላይ መናሃን ወክ እያረጉም ዛሬ ትልቁ ስክሪን ላይ ያየኸው እኮ እና ወደድሽው? አዎ ግን የተለያየን ዓለም ሰዎች እንደሆነ ነው የተሰማኝ። እንደዛ የምትይው ሰው እኮ አብሮሽ የተጓዘ ነው። የአንቺን ህይወት ውስጥ መግባት ይፈልጋል። አንቺ ግን ገና ፍቃድሽን አልሰጠሽውም። በቀጣይ ስንገናኝ መልስ ይነግርሃለሁ ብላው ትሄዳለች። ጂንም ፍቅረኛው ቤት በሰላም መግባቷን አረጋግጦ ይሄዳል። በነጋታው የጂን እህት ሲያው ጋር ትሄድና እንዳጌቻት ደስ ብሏት ታቅፋታለች። እና መቼ ነው ከወንድሜ ጋር የምትጋቡት? እንደዚህ አይነት ነገር እኮ የለንም። ለምን ፈርተሽ ከሆነ እኔ ያቀራርባቸዋለሁ እኮ። አይ እንደዚህ አይነት ነገር አታርጊ ትላትና ጂን ሲመጣ ሰበብ ፈጥራ ታመልጣለች። ጂንም ፍቅረኛውን ለማናገር ፈልጎ ወደ ሲያው ቤት ሲሄድም ትነቃበትና ችግራችሁ ለምን በንግግር አትፈቱትም? እንዲያውም ቁጭ ብለን ማውራት ይኖርብናል ብለው ለራት ሲወጡ ሃንም አብራቸው ይሄዳል። ለምንድን ነው እሱ እንደሚመጣ ነገርከኝ? ችግር አለው እንዴ? ከፈለግሽ ግን አባረዋለሁ። አይ ምንም ችግር የለውም። ጥሩ እንደዛ ከሆነ የኔን ችግር እንፍታው ይላትና አስተመክራው ትቆያለች። ሃን ወደ ቤት እየሸኛተም ቀጣይ ስንገናኝ መልስ እነግርሃለሁ ብለሽ ነበረ። አይሁንም ልትይኝ ከሆነ ግን መስማት አልፈልግም። መቆየት ይሻለኛል። አዎ እኔም ትንሽ ባስብበት የሚሻል ይመስለኛል። በጂን ምክንያት ነው ግን አይ እሱን እንኳን የኔን ያህል እንደማልዶ ገብቶኛል ብላ ወደ ቤት ትገባለች። ጓደኛዋን ስታገኛትም ለምን ጣላችሁ ጠይቃትና እንደሱ አይነት ሰው እንደማልፈልግ ስለገባኝ ነው ትላታለች። በነጋታውም የጂንን እህት ታገኛትና ጠበቃውን አሁንም እንደምትወደው ያወራሉ። በረዶ መጣል ሲጀመረን ቤቱ ሄዳ ታቅፈውና እዚህ ምን ትሰሪያለሽ? ከመወደው ሰው ጋር መሆን ስለሚያስደስተኝ ነዋ። ጂንም ሃን ጋር ሄድና የመጀመሪያው በረዶ መጣያ ቀን እኮ ነው። ከምትወዱ ሰው ጋር ነበር ማየት ያለብህ። ግን እኮ ያንተ ጥላ ሄዳለች። ችግር የለውም ለሱ ምቅዳለኝ ይልና ሲወጣ ሃንም በረዶውን ለማየት ይወጣል። የቆመበት ቦታ በተቃራኒ በኩልም ሲያው በረዶውን እያየች ትዝናናለች። ጂንም ፍቅረኛ ያለችበት ሳሎን ሄድና ተከትሏት መቼም ተስፋ እንደማይቆርጥባት ያረጋግጥላታል። ማታ ላይም ሃን ብቻውን አዲሱን ዓመት እንደሚቀበል እያሰበ ርችቶችን ሲመለከትም ሲያውን ያገኛታል። መልካም አዲስ ዓመት። ጥያቄን በደንብ እንዳሰብሽበት ይገባኛል። ግን እንደማትፈልጊኝ ከመናገርሽ በፊት የአዲስ ዓመት እቅዴ አንቺን በድብቅ መውደድ እንደሆነ ልነግርሽ ፈልጋለሁ። ድብቅ ከሆነ ለምን ትነግረኛለህ ታዲያ? እኔ እንደዚህ ነዋ ሰውን የምወደው። ግራ የምታጋባ ሰው ነህ አውቃለሁ። እና ካንቺ የምፈልገው ጊዜ እንድትሰጪኝ ብቻ ነው ብሏት ርችታቸውን ወደ ማየት ይመልሳሉ። እነጂንም ራት እየበሉ ችግሮቻቸውን ተነጋግረው ይፈቷቸዋል። በሌላ ቀንም ሲያው ከባስ ነው ወረደች። ሃንን ታዩና ለሰው የመጣ መስሏት ደስ ይብላትም ወዲያውኑ ሆነች ደስ ታቅፈው ታይና በጣም ታዝናለች። ዝናቡ ሲያባራ ሚዳውላትና የት ሆነሽ ነው? ቤትሽ እዚህ እንደሆነ አላወኩም ነበረ ብሎ ፊቷ ሲቆም ትደንግጣለች። እየተከተልሽ ነው እንዴ? ለምን እከተልሃለሁ? በዛ ላይ ስላልደወልክ ግራ ገብቶኝ ነበር። ያየሽውን ነገር በሙሉ ማመን የለብሽም እሺ። በዛ ላይ ለምን አንቺ ማትደውይም ነበር? ለምን ደውልልሃለሁ ብለው ልትሄድ ስትለቅፋትና እንደሚወደድ ተሰያታል። አፍራ ስትዞርም ያቺ ልጅ ማን እንደሆነች ማወቅ አትፈልጊም ብሎ ስቆማትና ልጅቷ የስራ አጋሩ እንደሆነች አብራራላታል። የጂንትም ከወንድሟ ጋር እንዲገናኙ አስባ ሁለቱንም ምራት ጠራቸውና ታቀራርባቸዋለች። ከበሉ በኋላም ሲያው መታጠቢያ ቤት ስትሄድም ጂን ቦርሳዋ ውስጥ የራሱን ፎቶ ያየዋል። ሃን ሲያገኘውም ሲያው ትወደኛለች እንዴ? እኔ በምን አውቃለሁ? ስለምትቀራረቡ ከነገረች ብዬ ነው። ጂን ቤት እንደገባን ፎቶን የሰጠቻት እህቱ መሆኗንና ተበደው እንደነበር ይረዳል። በቀጣዩ ቀንም ሃን ሲያው ጋር ሄድና አሁንም ጂንን ትወጂዋለሽ እንዴ? እንደሷ አታጓራኝ ብዬ የለ እሺ አንዴም ቢሆን እንኳን ስለኔ አስበሽ አታውቂም። አውቃለሁ። ጥሩ የሆነ ቦታ ልወስድሽ ፈልጌ ነበር። አልችልም ውድድር አለብኝ ብለው ስትሄድ ይከተላታል። ውድድሩ እንዳለቀ እጇን ጎትቶ ያስወጣትና ከዚህ በላይ ራስሽን ስታሞኝ ማየት አልፈልግም። ምን ነው ቺን አወቀ እንዴ? እኔ እንጃ ግን ትናንትና አስጠይቀኝ ነበር እንዳልነግርሽ ማስጠንቅቆኛል። እሱ ጓደኛዬ ቢሆንም አንቺ ደግሞ የሞዲ ሴት ነሽ። ይሄ ለኔ በጣም ከባድ ነው ስላት እንዳዘነች ትሄዳለች። በቀጣዩ ቀንም ሃን ጓደኛዋን አግኝተዋት ስለ ሁኔታዋ ያጣራል። ቺንም እንዳገኛት ይቅርታ ይጠይቃታል። ይቅርታ መጠየቅ አይጠበቅብህም፣ ያለፈ ታሪክ ነው። አሁን ከጓደኛዬ ጋር ደስተኛ እንድትሆኑ ብቻ ነው የምፈልገው። ሃንም እንደከፋት ስለገባው በየሄደችበት ይከተላታል። መውረጃ ቦታዋ እንዳታልፈውን ባሱን ያስቆምላታል። የጂን እህትን ፎቶውን እሷ ሳታያት ቦርሳዋ ውስጥ እንደከተተችው ተናዛ ይቅርታ ጠይቃታለች። ሲሆን ፎቶውን አውጥታ ተመልስላታለች። ሃን ቤት ልሸኛት ጠብቃ ስለነበረ መኪና ውስጥ ገባለች። አይንሽ በጣም አብጧል። በጂ ምክንያት እስከ መቼ ነው የምታዝኚው? በእሱ ምክንያት አይደለም እና በእኔ ምክንያት ነው። ጓደኝነታችንን የማጣው ስለመሰለኝ ነው። በቀጣዩ ቀንም ሲያዩ አያቷ ጋር ትሄድና ሃንም ሊያገኛት ስላልቻለ ጨንቆት ደውልላት አያቷ አንስታው የቤቱን አድራሻ ትሰጠዋለች። ሊሄድ ሲል ግን ከጂን ጋር ማን ቀድሞ ለነግራት እንደሚጋባ መወሰን ስላልቻሉ ይጣላሉ።
ጓደኞቻቸው ካረጋጓቸው በኋላ ሁለቱም አንድ ላይ ይሄዳሉ። እንደደረሱም ምን ልትሰሩ መጣችሁ? የእኛን ቡድን ማሰልጠንሽን እንዳቆምሽ ሰማው። ስለ ሱዳን አናግርሽ ነው። እዚህ እኮ ለማረፍ ነው የመጣሁት። ደግሞ ማን አድራሻውን የሰጣችሁ? አያቷም ከሄደችበት ስትመለስ እሷ እንደሰጠቻቸው ትነግራትና አብሮ ራት ይበላሉ። ሲጨርሱም ቼን ብቻዋን ያገኛትና በድጋሚ ይቅርታ ይጠይቃታል። ስትወጣም ሀንን ታገኘውና አዝነሻል እንዴ? አላዘንኩም፣ የድሮ ትዝታዎችን እየተሰናበትኩኝ ብቻ ነው። እዛ ውስጥ እኔ ማለሁበት እንዴ ብላትን መልስ አትሰጠው ትቀራለች። እሱም እንደማትወደው ማመን ጀምራል። በቀጣዩ ቀንም ወደ ከተማ ይመለስና ትኩረቱን በሙሉ ስራው ላይ ያደርገዋል። ሲያው መንገድ ላይ በግኛት ምንም ሳይነጋገሩ ይተላለፋሉ። ሲያው አያቷ የላከችላቸውን ጣፋጭ ለተሰጣቸው ቼንጋራት ሄድና ለሀንም እንዲሰጠው ነግራው ስትወጣ ሀንን ቢያገኙትም ዝም ብሏቸው ያልፋል። ተዘጋጋችሁ እንዴ? አዎ በሱ ተስማምተን ነው ብላ መንገዷን ትቀጥላለች። ቼን ውስጥ ተመልሶም ተወዳት የለ እንዴ? ምን እየሰራህ ነው? የእሷ ምርጫ ነው። በዛ ላይ እኔም እኮ ሰው ነኝ፣ ይሰማኛል። የማይፈልገኝን ሰው ማስገደድ አልፈልግም ይለውና ሲያው እንዳዘነች አየችው። ጓደኛዋም ሀን እንደምትወደው ልታሳምናት ብትሞክረም ሳይሳካላት ይቀራል። በሌላ ቀንም እና ሀን ለፋሽን ሾው ተጠርተው ይሄዳሉ። ሲያውም ጓደኛዋ ስለነበረችበት ትሄዳለች። ቼን የሚወዳትን ሴት ማናገር ቢፈልግም ይፈራል። ሀን በሱ ቦታ ላይ ነግራት ይነሳና ሲያውን ሲያት ግን መልሶ ይቀመጣል። ጓደኛዋን በሚያምር ሁኔታ ተራምዳ በተጨረሰ እግሯን ወለሚላትና ያማታል። ልትወርቅ ስትልም ቼን ይደግፋታል። አቅፎ ቤት ካደረሳት በኋላም ምንም ነገር ካስፈለገች ደውልኝ እሺ ብሏት ይወጣል። በቀጣዩ ቀንም ቼን ሲያው ጋር ደውሎ እራት እንዲበሉ ይጋብዛታል። እንደደረሰች ግን ሀን ጥሏቸው ይነሳል። ቼን ተከትሎትም ምን ለማድረግ እየሞከርክ ነው? አንተስ ምን ለማድረግ እየሞከርክ ነው? ለምን ጠራሃት? ይለውና ጥሎት ይሄዳል። ቼን ተመልሶ ይቅርታ አስጠይቃትም ተሰናብታቸው ትወጣና ሀንን ታስቆመዋለች። በጣም ይቅርታ ለማሰብ ብዙ ጊዜ ስለፈጀብኝና እንድትጎዳ ስላደረግኩ። አይ ችግር የለውም፣ ግን ደግሞ እኔም ደህና እንደሆንኩኝ ማስመሰል አልፈልግም። በዛ ላይ ባለኛ ቀን በሙሉ እንደምወድሽ ላሳይሽ ፈልጌ ነበረ፣ ግን አልተሳካልኝም። ስለዚህ የምትፈልጊውን ያህል ጊዜ መውሰድ ትችያለሽ ብሏት ይሄዳል። ቤቱ እንደገባም ከቼን ጋራ ስለሷ ሲያወራ ይቆያል። በነጋታውም ሲያው ካልጋዋ መነሳት ያቅታትና ጓደኛዋም ስለ ሀን እያሰበች ከሆነ እንድታናግረው ትመክራታለች። ለሀን ደውላም እሷ እንደመጣችና ሲያው ስላመማትም እንዳያት ትጠይቀዋለች። ደስ ባይሎም ተስማምቶ ሄድና ተኝታ ያገኛታል። ጠጋ ብሎም በጣም አሞሻል እንዴ ስላት ደንግጣ ትነሳለች። ግንባሯ ነክቷትም ትኩሳታለች። አይ ደህና ነኝ፣ ተኝቼ ስለነበረ ነው የሚሆነው። ውሃ ስጣትና ሊወጣ ሲለም ለማስቆም ትነሳና ትደፋበታለች። ፎጣ ልትሰጠው ብትሞክርም ምንም ሳይናገር ጥሏት ይወጣል። ማታ ላይም ከስራ ቦታው እስኪወጣ ተጠብቀውና እንዴት ነው ቆይ ላንተ እኔን መርሳት ቀላል ይሆናል? ለእኔ ምንም ቀላል አይደለም ብላ እንደምትወደው ታሳየውና በጣም እንደምወድህ ገብቶኛል፣ አንተ አትወደኝም ማለት ነው በቃ ብላ ትተኛለች። ተሸክሞ ቤት ተደርሳተም ጓደኛዋ በህይወት አለች ግን መኖሩን አለች። ነገ ስትነቃ ግን ባረገችው ነገር የምትገባበት ነው የሚጠፋት ስላት ትስቃለች። እንዳለችም እንደነቃች እንዳይተዋ ስትላመናው እንደነበረ አስታውሳ እራሷን ተወቅሳለች። ሀኒም ያለችውን እያስታወሰ ደስ ይለዋል። ሲያው ያለበት ሄዳም ይቅርታ አድርግልኝ፣ ለምኑ እንደምትወጂኝ ስለነገርሽኝ ነው ወይስ ዛሬ ወደ ራስሽ ስትመለሽ መናገርሽ ቆጨሽ? ለማንኛውም እኔ በድጋሚ እስክትነግሪኝ ድረስ ምንም እንዳልሰማሁ ነው የማስበው ይላትና ወደ ቤት ተመልሳ ምን ብላ እንደምትነግረው ታስባለች። መንገድ ላይም ፍቅረኛሞችን እያየች ፍቅሯን መግለጫ መንገዶችን ታቀዳለች። ከስራ ሲወጣም ትከታተለዋለች። እሱ ግን አውቆባ ስለነበረ ከኋላ መጥቶ ያስደነግጣታል። አሁን ደግሞ ስራሽን የመከተል ሆነ እንዴ? ለምን እንደተከተልኩ እኔ ራሱ አልገባኝም ብላው ልትሄድ ስትል መንገዷን ይዘጋባትና የተረበሽ ትመስላለሽ፣ ምን ሆነሽ ነው ስላታም ልጣው ትሄዳለች። ከጓደኛዋ ጋራም ስለ ፍቅር ህይወታቸው ወያያሉ። ጠበቃውም ከሻወር እንደወጣ ይችልን እህታትና ይደነግጣል። ካሜራ ልታስቀምጭብኝ ነው እንዴ መጣሽው? የኔ ካሜራ እኮ አይኔ ነው ብላው ትሄዳለች። በቀጣዩ ቀንም ሲያው ሀን መስሪያ ቤት ሄድና ሊመታው ከነበረው ቃት አድነዋለች። ልትወርቅ ስትልም ይዛታል። ምን እየሰራሽ ነው? አሁንም ልቤ ውስጥ ምን እንዳለ ለማየት ቻልክ ብላ የባሰ ግራ ታጋባዋለች። ወደ ውስጥ ይዟት ሲገባም ደብዳቤ ተሰጠውና ሳይከፍተው ትወጣለች። ሲከፍተውም ከመጽሔቱ ላይ ቀዳ ባዘጋጀችው ቃላት ፍቅሯን እንደገለጸችለት እያየ በጣም ደስ ይለዋል። ጓደኛዋም ቼንን ከእህቱ ጋር ታየውና ማን እንደሆነ ስላላወቀች እንደተዋት ታስባ ይከፋታል። ሲያውም ሀን ምንም ሳይላት ስለቆየ ጨንቋት ትደውለትና ውሳኔህን መቼ ነው የምትነግረኝ? ገና እኮ አንድ ቀንሽ ብቻ ነው፣ በደንብ ማሰብ ያስፈልገኛል ብሎ ይዘጋባታል። ጓደኛዋና ቼንም ድጋሚ አንድ ላይ እንዲሆኑ ሊነግሯት ሄዱና ሀን ለስራ ከከተማ ሊወጣ እንደሆነ ስትሰማ ተቻክሏ ትወጣለች። እሱም ከመሄዱ በፊት ሊሰናበታት ስለፈለገ ሊያገኛት ሲሮጥ መንገድ ላይ ይገናኛሉ። ደብዳቤውን አንብበዋል አይደለ? አዎ። ታዲያ ለምን መልስ አልሰጠኸኝም? አትወደኝም ማለት ነው ብላው ልትሄድ ስትለቅፋትና በጣም ነው የምወድሽ፣ ላጣሽ ራሱ አልፈልግም፣ ስለዚህ ፍቅረኛዬ ነህ ማለት ነዋ ብላ ታቅፈዋለች። በቃቸው በረራዬ እንዲያመልጠኝ ብሎ ይሰናበታታል። ማታ ላይም ኃይለኛ ዝናብ የጣለ ስለነበረ ጠበቃው የምትወደው ልጅ ያገኛትና አስጠልለዋት አብረው ወደ ቤት ሄዳሉ። ልብሷን ቀይራ ስትወጣም ያስቀመጠላትን መድኃኒትና መልእክት እያየችው በጣም ደስ ይላታል። እነጂንም ሁሌም ተደጋግፈው ለመኖር ያላቸውን ጊዜ አብሮ ለማሳለፍም ቃል ይገባባሉ።
በነጋታውም ሲያው ባስ ውስጥ ሆና ሀንስ ታዋራው ትቆይና ስትወርድም ፊት ለፊቷ ታገኘዋለች። እንዴ ነጋደለ እንዴ እመጣለሁ ያልከኝ ስትናፍቀኝ ቶሎ ለመመለስ ወሰንኩኛ ይላትና ይተቃቀፋሉ። ወቅ እያረጉም ፓርቲ ነገር አዘጋጅተን ለጓደኞቻችን እንደምንዋደድ እንናገራለን ይላትና ወዲያው ግን አንዱ ጓደኛቸው ሲመጣ እጁን ትለቀዋለች። በዚህ ግራ ተጋብቶ ቤት ከገቡ በኋላ ይደውላትና ቀደም ግን ለምንድነው እጅን የለቀቅሽኝ? ትክክለኛው ጊዜ ስደርስ ልንነግራቸው ተስማምተን የለ እንዴ? እንደዛ ከሆነ እሺ እኔም ለጊዜው ምንም አላቸውም ቢባባሉም ብዙም ሳይቆይ ግን ሆቴል ውስጥ ሲዝናኑ ጓደኞቻቸው ይዟቸዋል። ብቻቸውን ሲሆኑም በጣም አፍሬ ነበርኩ። በቀጣዩ ቀን ሲገናኙ በሳይክላቸው ትሄድና ፎቶ አንስታ ሁለቱም ስክሪናቸው ላይ ያደርጉታል። እሱም ውበታቸውን እያደነቀ ወደ ራታቸው ይሄዳል። በቀጣዩ ቀንም አያቷ ልጠይቃ ስትመጣ ሀን ፍቅረኛዋ እንደሆነ ትነግራትና በጣም ደስ ይላታል። ሲያም አበባ መሸጫው ጋር አይታ የወደደቻቸውን አበባዎችን ለሀን ገዝታ ትሰጠዋለች። ለምንድን ነው የሰጣሽኝ? ምንም ምክንያት የለኝም እንዲሁ ስለወደድኳቸውኝ ነው። በሌላ ጊዜም ወደ ጓደኛዋ ካፌ ትሄድና ሚስቱ አይታት ፍቅረኛው ስለመሰለቻት ችግር ለመፍጠር ብትሞክርም ሀን እንደምትወደው በግልጽ አሳይታት የእሱ ፍቅረኛ መሆኗን ተረጋግጠላታለች። እንደመጡም በጣም ኃይለኛ ነች። እኔም እንደሷ ሰዎችን በቆጣጠር ደስ ይለኛል። ይቅርብሽ። በሌላ ቀንም ስራ ቦታ እያለ ትደውለትና ሲያወሩ ቆይተው ሳይክል ልታለማመደው ይስማማሉ። ሲገናኙም ባላንሱን መጠበቅ ሳልቻለ ይወድቃል። ደጋግማ እያስሞከረችውም ጥሩ ጊዜ ሳልፋሉ። እናቱን ልታገኛት ይወስዳትና በጣም ደስ የምትይ ልጅ ነሽ፣ ልጅ የማይንከባከብሽ ከሆነ ግን ለኔ ንገሪኝ፣ ስርዓቱን አስይዘዋለሁ። አያስፈልግም፣ በጣም ጥሩ ሰው ነው ይሆንልኝ። አንድ ላይ ቤት ተመልሰውም ከዚህ በፊት የወዳ ስለነበረችና ጥላው ስለሄደች ልጅ ነግራታል። በቀጣዩ ቀንም እንደከፋት ያይና ምን ሆነሽ ነው? የምትወዳት ልጅ ተመልሳ ስትመጣ ጥለኝ እንዳትሄድ ፈራለሁ። ለዚህ እኮ ነው ላልነግርሽ ወስኜ የነበረው። ምንም አታስቢ፣ ሁሌም ቢሆን አንቺ ነው የምወድሽ፣ ያለፈ ታሪኬ ነው። ማታ ላይ መስሎ የምትወደው ሬስቶራንት ሄደው እየተመገቡ ይዝናናሉ። በቀጣዩ ቀንም ሳይ ውስጥ ጣብቀውም እንደፈራቸው የድሮ ፍቅረኛው ተመልሳ ትመጣለች። አንድ አያትም ይጎሳተርና ሲያም ወዲያውኑ ማን እንደሆነች ይገባታል። ልጅቷ ጠጋ ብላም ይቅርታ እኔ ሳይሆን ፍቅረኛዬን ጠይቃት፣ ዛሬ እዚህ በመምጣትሽ የረበሻት እሷን ነው። ፍቅረኛ አለህ እንዴ? አላወኩም ነበር። ካሁን ወዲያ ልታገኘኝ እንዳትሞክሪ። እንዲህማ አትናገረኝ። ምንም ቢሆኑ እኮ አብረን ብዙ ጊዜ ያሳልፈናል። እና ምን ነበር የጠበቅሽው? ደስ ብሎኝ የመቀበልሽ ነበር እንዴ መሰለሽ? በጣም ትገርሚያለሽ። ይቅርታሽንም ሆነ አንቺንም ከዚህ በኋላ አልፈልጋችሁም ይላትና ከሲያው ጋር ተያይዘው ጥለዋት ሄዳል። እሷም ከዚህ በፊት መታ ነበር እንዴ? አዎ ላስጨንቅሽ ስላልፈለግኩኝ አልነገርኩሽም ይላትና ወደ ቤት ተመልሳም ለጓደኛዋ የተፈጠረውን በሙሉ ትነግራታለች። በቀጣዩ ቀንም ቤቱ ትሄድና ፍቅረኛዬ ማብሰል ስለሚችል በጣም ደስተኛ ነኝ ብላ ታቅፎን የተነሱትን ፎቶም በፍሬም አድርጋ ታሳየዋለች። እርሱም ስለወደደው በቃ እኔም ክፍሌ ውስጥ አስቀምጠዋለሁ፣ ወድጄዋለሁ። በነጋታውን ፍቅረኛ ተብዬዋ ኩኪሶችን ይዛ ሃንጋራ ትሄዳለች። መቀበል እንደማይፈልግ እየነገራትም ካሜራ ማናቸው መምጣት እንዳልቻለ ስትሰማ እሷ ልታነሳለት ትስማማለች። እሱ ምርጫ ስለሌለው ይስማማል። ሲያው ደስ ይለዋል ብላ ተጠይቃው ስትሄድም ተቀራርቦ ታያቸውና ተናዳ የያዘችውን ጥላት ሄዳለች። ስራውን ጨረሱም የሰራሽበትን ሰራተኞች ይልኩልሻል ቢላትም እሷ ግን ስራ ሲጀመር እንዴት አንድ ላይ ቀርጾ እንደነበረ ልታስታውሰው ትሞክራለች። እሱ ድሮ ላይ የቀረ ትዝታ ነው። ከዚህ በኋላ ደጋግመሽ እየመጣሽ ችግር ልትፈጥርብኛ ትሞክሪ፣ የፍቅረኛንም ስሜት እንድትጎጁ አልፈልግም ብሏ ዞር ሲል ሲያዩ ያመጣችውን ያየውና ወጥቶ ቢፈልጋትም ያጣታል። ቤቷ ሲሄድም ለምን መጣ? ለምንድን ነው ያመጣሽልኝን ሳሰጭኝ የተመለሽው? ልረብሻችሁ ስላልፈለግኩ ነዋ። ካሜራማናችን ቀርቶ ስለነበረ ነው። በዛ ላይ ሁሉም ነገር ግልጽ አድርጌላታለሁ። አትጨነቂ። ምን እንደሆንኩኝ እኔ እንጃ፣ ግን እሷን ሳያት ምንም ሰላም አይሰማኝም። ከኔ በላይ ከሷ ጋር ብዙ የሚያመሳስላችሁ ነገር እንዳለ ይሰማኛል። ከአንቺ ውጪ ማንንም ማየት ራሱ አልችልም እኮ አትጨነቂ ስላት ደስ ይላታል። ማታ ላይ ግን ከኢንቨስተሮች ጋር ይሰበሰብና ልጅቷ ስትመጣ ይደነግጣል። ትንሽ ቆይቶ ጥሏቸው ሲወጣም ትከተለውና ጥፋቷ እንደጸጸታት የተናገረች እንዳይተዋት ትለምነዋለች። አልሰማ ስላትም ታቅፈዋለች። በዛም ሰዓት ሲያዩታያቸውና ተናዳ ስትሄድ ተከትሎ ያስቆማታል። አላገኛትም ብልሃል ነበር እንዴ? ላስረዳሽ እችላለሁ፣ እንደምታስቡ አይደለም። አይ አልፈልግም፣ ከዚህ በኋላ ምንም መታገስ አልችልም፣ ብንለያይ ይሻላል ብላው ትሄዳለች። ደጋግሞ ቢደውላትም ሳታነሳለት ትቀራለች። በሴድን በሩን ዘግታ ዝም ትለዋለች። በነጋታውን በሯ ላይ አበባ ይዞ ሲጠብቃት የጓደኛዋ ሰርግ ላይ እንደሄደች ይነገረውና አድራሻውን ተቀብሎ ይሄዳል። እባክሽ መኝ፣ ለሷ ምንም ስሜት የለኝም፣ ይቅርታዋ እንድቀበላት ስለፈለገች ነበር ያቀፈችኝ፣ ግን ይሄ ነገር የተደጋገመ አሰልችቶኛል። ለማንኛውም አሁን ሰርጉ መበጥበጥ አልፈልግም፣ ሌላ ጊዜ እናውራለን ብላው ትሄዳለች። በቀጣዩ ቀንም ፎቶግራፈሯ ከልጇ ጋር ስትዝናና ትቆይና በድንገት ይጠፋባታል። ሀንም ሲያውን አበባ ይዞ እየጠበቃት እያለ ትደውለትና የልጇን መጥፋት ስትነግረው ደንግጦ አበባውን አስቀምጦ ሲሄድም ሲያዩት ታይዋለች። እንደደረሰም ልጁ መፈለግ ይጀምራል። ከብዙ ሙከራ በኋላም ከፖሊስ ጣቢያ ደወላቸውና ልጇን ታገኘዋለች። ቤት ድረስ ሸኝቷትም ሊወጣ ሲልም የልጇን አባት ውጭ አግኝታው እንዳገባችውና ጥሩ ሰው ስላልነበረም እንደፈታችው ትነግረዋለች። ቆይ ለምንድን ነው ለእኔ የምትነግሪኝ ታዲያ? ልጅም ሆንኩኝ እኔ ሰው ያስፈልገናል። የዛኔ የሰጠኝን ቀለበት እስካሁን አስቀምጨዋለሁ እኮ። እኔም ላገባት የምፈልጋት ሴት እንዳለች ነግርሻለሁ።
በዘለ በጣም ነው የምወዳት። ከዚህ በኋላ በዚህ ጉዳይ ከአንቺ ጋር መጨቃጨቅ አልፈልግም። ቀለበቱን የምትመልሺው ደስ ይለኛል ብሏት ይወጣና ሲያው ጋር ሊደውላት ቢሞክረም ሰዓት አነሳላት ትቀራለች። መልክ ሲልክላት ምንተኛ ትነግረዋለች። ግን እንቅልፍ አልወስድም ስላላት ስለ ልጅቷ ማጣራት ትጀምራለች። በነጋታውም ልታገኛት ሄድና ያንን ፎቶ ታየዋለች። ቀለበት ያደረገልኝ ቀን ነበረ ያነሳሁት። የዛኔ ሁለታችንም ወደ ውጭ ልንሄድ ነበረ። ብትሄዱ ኖሮ መጽሔቱ ምን ይሆን ነበር? ለዛ ነው ትቼው ሄድኩት። አንቺ ብትሆኚ ምን ታረጊ ነበር? እሱን የማያስከፋውን ምርጫ እንደመመርጥ እርግጠኛ ነኝ። ምን አይነት ሰው እንደሆንሽ ለማየት በጣም ፈልጌ ነበር። እናም ከጠበቁት በላይ በጣም ታማኝ ነሽ። በመሃላችሁ እንደገባው ተሰምቶኛል። ይቅርበኝ ተላትና ትወጣለች። ለሃንም ደውላለት ቤቱ ሄዳ አስጣብቃው ቀለበቱን ታይና ትነዳለች። ቆይቶ ሲመጣም ልጅቷ ከሷ ጋር እንደነበረ የነገረቻትን እውነት መሆኑን ታረጋግጥና ቀለበቱን ለምን አመጣኸው ታዲያ? የኔ ሆነ ምንም ነገር እሷ ጋር እንዲቀር ስለማልፈልግ ነው። ትናንትና ስላገኘሃትም ሆነ ስለ ቀለበቱ ግድ አይስጠኝም። ግን ደግሞ ምንም እንዳልመሰለኝ መቀጠል አልችልም። ይሄ ከአቅሜ በላይ ነው። በጣም ከብዶኛል። ለእሷ ብለህ ስራውን ሁሉ ለመተው ዝግጁ ነበርክ እኮ። ሌላ ቀን ስሜት እንደማይለወጥ በምን አውቃለሁ? እኔ ማለት ልክ ጥላ ሄድካቸውን አበቦች ነኝ አይደለ? እባክሽ እንደዛ አትበይ። ምንም እንደሌለ ነግሬሻለሁ። የምሬ ነው። የምትናገረውንም ሆነ የምታረገውን ማመን ለእኔ በጣም ይከብደኛል። ብንለያይ ይሻላል ብላ ጥላው ትወጣለች። ቤቷ እንደገባች የሚያስቀምጥላትን አበባ ታየውና ቆሻሻ ውስጥ ከታው ማልቀስ ትጀምራለች። እሱም ቢሆን በጣም ይከፋዋል። ጠዋት መንገድ ላይ ይገናኙና ግንኙነታቸውን ወደ ድሮ እንዲመልሱት ቢለምናትም ያቺ ልጅ ከመጣች በኋላ በጣም ግራ ተጋብተሃል። እኔንም ብሆን ወደማልወደውን ባህሪ እንዳመጣ እያደረከኝ ነው ስላለችው እሷን የጉዳት መስሎ ስትሰማው በመለያየታቸው ይስማማል። ጓደኛው ጋር ሄዶም የተፈጠረው ነግሮት ያማክረዋል። ሲያይ ወደ አያቷ ቤት ስትሄድም ቤቱን ሸጣው ማቆያ እንደገባ ትሰማለች። ወደዛ ሄዳም እያለቀሰች ለምን እንዳደረገችው ስጠይቃትም እዚህ በኔ እድሜ ያሉ ሰዎች ናቸው ያሉት፣ አብሬያቸው ብሆን ደስ ይለኛል፣ አንቺን መረበሽ አልፈልግም ስትላት በግልጽ ልታዋራት እንኳን እንዳልቻለች እያሰበች ታለቅሳለች። ከዛ በኋላ ማንም ሆነ እሷ በየግል ስራቸው ላይ ይጠመዳሉ። እሱም ሊረሳት ስላልቻለ ስሙን ሳይጽፍ የምትወደውን አበባ ይልክላታል። ጠበቃውም ከቼኔት ጋር ለመጋባት ወስኖ ቤተሰቦቿን ያስፈቅድና ይስማማሉ። ሲያው የምትመራው የሳይክል ቡድን መሸነፍና በጣም ደስ ይላቸዋል። ሃንም ሄድና እንኳን ደስ አለሽ፣ ደህና ነሻ? አዎ ደህና ነኝ፣ አንተስ? እኔ ምንም ደህና አይደለሁም ስላት ቡድኖቿ ፎቶ እንዲነሱ እየጠሯ ስለነበረ በድጋሚ እንገናኛለን ቢላቱን መልስ ሳትሰጠው መንገዷን ትቀጥላለች። ቤት ገብታም ለጓደኛዋ የተፈጠረውን ስትነግራትም በድጋሚ አብሮ ስለመሆን ብታስቢበት የሚሻል ይመስለኛል። ብዙ ጊዜ ውጪ ስጠብቅሽ አግኝቼዋለሁ። ቺንም የፍቅረኛው ሾው ላይ ለመሄድ በጉጉት ይጠባበቃል። ሾው በስኬት ከተጠናቀቀ በኋላ ቺን ለፍቅረኛው አበባ ይዘው ይጠብቃታል። ተንበርክኮም በጣም እንደምወድሽና ደስታዬም ከአንቺ ጋር እንደሆነ ገብቶኛል፣ ታገብኛለሽ ስላት በደስታ ተሞልታ ትስማማና ቀለበቱን አድርጎላት ይጠቃቀፋሉ። በሌላ ቀንም ሃኔ ሲያው አያት ጋር ሄዶ ሲጫወት ይቆያል። እሷም ብዙ ጊዜ እየመጣህ እንደምታዝናና ትነግረኛለች። አመሰግናለሁ። ማመስገን አይጠበቅብሽም። ከእሷ ጋር ማሳለፈው ጊዜ በጣም ነው ደስ የሚለኝ ይላትና አልቴር ስትለም አሁንም ቢሆን እንደምወድሽ ታውቂያለሽ አይደለ? በደንብ አስበሽበት ብትስማሚ ደስ ይለኛል። እጠብቅሻለሁ ይላትና ወደ አበባ መሸጫው ስትሄደም ይዘጋው ስለነበር አስተያየት ካላት እንድትጽፍ ነግራትና አልትጽፍ ስትሄደም ሃኔ ጻፈቻውን ቁጥሮችን ትመለከታቸዋለች። ስትወጣም የትራፊክ መብራቱ ላይ ያሉትን እንደሆኑ ይገባትና እየሮጠች ወደ ቤቱ ትሄዳለች። የጻፍካቸውን ቁጥሮች አስተውያቸው አላቅም ነበር። አንተ ግን ሁሌም እዛ ተጣብቀኝ ስለነበረ ታይቸዋለህ። አበባ መሸጫው ጋር ሄደሽ ነበር እንዴ? አዎ ታውቃለህ፣ በጣም ፈሪ ነኝ። ስንላይ ራሴን ከትልቅ ችግር ውስጥ እንዳዳንኩኝ እያሰብኩኝ ነበር። ለእኔ ህይወት ትልቁ ችግር ግን አንተ ማጣት ነው። ከዚህ በኋላ ደግሞ እሱን ማድረግ አልችልም እና መልስሽ ይሄ ነው? አዎ ትለውና ፍቅራቸውን ይገላለጻሉ። የጓደኛቸው ሰርግ ቀን ሲደርስም ሁሉም ተሰብስበው ሰርጉን ይታደሙታል። ማታ ላይም ሃንስ ያውን ይዟት ይወጣና አሁን ከሰርግ አይደለ የመጣ ነው፣ ቀጣዩኛ ቢሆንስ ምን ታያለሽ ስላት ደስ ብሏ ታቅፋለች። በሌላ ቀንም ከጓደኞቹ ጋር ተገናኝተው ሲጫወቱ ይቆዩና ሁሌም ጓደኝነታቸውን እንዲሁ እንደሚያስቀጥሉት ቃል ይገባባሉ። በነጋታውም ከሲያው ጋር አበባ መሸጫው ፊት ይገናኙና ለምን እንደተዘጋ ታውቃለህ እንዴ? ባለቤቱ ሌላ ጣፋጭ ቤት ስለከፈተ ነው። ሄደን ብንሞክረው ደስ ይለኛል ትለውና ሊሄዱ ሲሉ መዝነብ ይጀምራል። ሸሚዙን አውልቆትን በሱ ተሸፍነው እየሮጡ ይሄዳሉ። ሃንም ታሪኩን ተናግሮ እንደጨረሰ እንግዲህ ይሄን ይመስላል ታሪካችን። ያው የኔ ታሪክ ግን ገና ይቀጥላል። ለማንኛውም የዚህን መጽሐፍ ስም ፍቅር የያዘ ወንድ ነው የምንለው ይለንና ፊልሙ ይጠናቀቃል።